inoolcha ergaan arrasinii qabu haala kam keessa yeroo jiraattan challenge amaa keessa yoo jiraattan irraafamin garaan keessan waaqayyo amanamaadha samanadha waaqayyo warras amanataniif inamanam ክርስቲያኖችን ሁሉ ጊዜ የሚጠይቁት ጥያቄ አለ ክርስቲያኖች ሁሉ ጊዜ ክርስቶስን የሚሰብኩት ለምንድነው በማለት ይጠይቃል ፓስተሩ ቆሞ ኢየሱስ ይላል አስተማሪ ቆሞ ኢየሱስ ይላል ዘማሪ ቆሞ ኢየሱስ ይላል ፕሮግራም መሪ ቆሞ ኢየሱስ ይላል ቸርች ውስጥ ኢየሱስ ይላሉ ታክሲ ውስጥ ኢየሱስ ይላሉ እንደ እብድ ስፒከር ተሸክሞ መስቀለኛ መንገድ ላይ ኢየሱስ ይላሉ መናኸሪያ ውስጥ ኢየሱስ ይላሉ ስራ ቦታ ላይ ኢየሱስ ይላሉ በማለት ጥያቄ ያቀርባል የዘላለም ሕይወት የሰጠን ኢየሱስ ስለሆነ ነው ሌሎች ሰዎች ደግሞ ሌላ ጥያቄ ያነሳሉ ክርስቲያኖች ለምን ኢየሱስ ያድናል ሳይሉ ራሳቸው ብቻ ድኖ ራሳቸውን ችሎ ለምን ዝም አይሉም ለሌላ ሃይማኖት ተከታዮች ለምን የኢየሱስን አዳኝነት ይናገራሉ በማለት ይከሱናል ይሄ ደግሞ ከመጽሐፍ ቅዱስ ጋር ተቃራኒ ነው እኛ ድነናል ብለን ዝም የማንልበት ምክንያት ምንድነው ካላችሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የተጻፈው ቃል ነው ሌላው ማርቆስ 16 ላይ የተጻፈው ቃል ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ አንዳንድ ጊዜ እኮ የጴንጤዎች አሰራር በጣም ያሳብድ ነው መሃል መንገድ ላይ ግራና ቀኝ ሁለት ትልቅ ስፒከር አቁሞ ማይክ ይዞ ገበያ መሃል ኢየሱስ ይመጣል መዳን በኢየሱስ ነው ከሱ በቀር ሌላ መንገድ የለም ወደ እግዚአብሔር የሚያደርስ መንገድ ኢየሱስ ብቻ ነው እያሉ ከተማ መሃል ላይ ይሰብካሉ ቸርቻቸው ላይ አልጠግብ ብሎ ለዚህ አንዳንድ ሰዎች እነዚህ ጴንጤዎችን ተመልከቱ ስራ ፈቶችን ይሉናል አው ሁሉም ስራ ፈተን ኢየሱስን መስበክ ስራችንን እናደርጋለን ዋናው ስራ ኢየሱስን መናገር ይሆናል ለኢየሱስ ስንል የማንፈተውና የማንተው ስራ የለም በቀን 40-50 ሺህ የሚያገኙ ዶክተሮች ስራቸውን ትቶ ኢየሱስን መንገድ ላይ ይሰብካሉ ፕሮፌሰሮች ዶክተሮች ኢንጂነሮች የእውቀት ጥግ የደረሱ ሰዎች እንደ እብድ ገና ኢየሱስን ይሰብካሉ ሁሉም በሃይማኖቱ ተቻችሎ ይኑር ጥሩ ነው ኑ አንላቸውም ግን እንናገራለን የኔ ስራ ወደ ሰዎች ጆሮ የኢየሱስን አዳኝነት ማድረስ ነው ወደ ሰዎች ልብ የሚያደርሰው መንፈስ ቅዱስ ነው መንፈስ ቅዱስ እኮ ከኛ ጋር ይሰብካል እናታውቁም እንዴ ኢየሱስ ያድናል ብለን የምናገረው ጆሮ ይሰማል እውነተኛ አዳኝ እንደሆነ መንፈስ ቅዱስ በሰዎች ልብ ላይ ኮንፈርሜሽን ይሰጣል የናንተ ኢየሱስ እናንተን ያድን መንገዱን ቢዚ አታደርጉ የሚሉ ሰዎች እኛ ካልሰበከን ከማን ይሰማሉ እኛ የበለነውን የሕይወት እንጀራ እኛ የጠጣነውን የሕይወት ውሃ እኛ የለበሰነውን የጸጋ ልብስ ለኛ የበራልን የዘላለም ብርሃን ለነሱም እንዲበራ የኢየሱስን አዳኝነት እንናገራለን ኢየሱስ ሳይል የሚውል ሰው ማን ነው ከጴንጤ መሃል የለም ምክንያቱም ደም ውስጥ ነው ያለ የኛ ደም ከሱ ደም ጋር ተቀላቅሏል ሰው እየሰማ ያደገውን ነገር ይመስላል እኔ ቤት የ2 ዓመት ህፃን የ4 ዓመት ህፃን የ9 ዓመት ህፃን በአጠቃላይ ኢየሱስ ጌታ ነው ይላል ገና እነሱ በተወለዱ ጊዜ ምንድነውኛ ያልነው ዋው ኢየሱስ ጌታ ነው ተወለደልን ምግብ ሳይጀምሩ ኢየሱስን ነው የጀመሩት ለዚህ ነው እኛ ቤት የሚያድግ ሁሉ ኢየሱስ ኢየሱስ ይላል ምንድነው ኢየሱስ ኢየሱስ ማስታወቂያ ነው እንደ ይሉናል አንዳንዶች አዎ ማስታወቂያ ነው ኢየሱስን ማስተዋወቅ ስራችን ነው